ኢራን የሩሲያን ደህንነት አገልግሎት ሙሉ በሙሉ መታጠቁ ሲነገር በኢዝራኤል ውስጠኛ ክፍል ለመምታት ያዘችውን ዝርዝሮች በድፍን ቀጠናው የማይወለድ ስጋት የበካር ወላድን አድርጓል። ምጥና ጣሩ የማይል ሌላውና አሜሪካና ኢዝራኤልን የርግብ ቤት ቁስል ያህል የሆነባቸው ዜናም ተሰምቷል። ያውም ከቻይና ሳይሆን አይቀርም የተባለና በመርከብ ተጠቅጥቆ ወደ ኢራን የገባው የኬሚካል ቁስ ጉዳይ ጉድና ዥራት ከወደኋላ ነው ይሉትን መሆኑ ነው። ኢራን የአሜሪካን ጥንካሬ ጥያቄ ውስጥ ከተዋለች ሲል የወጣው መረጃ መስፋት ታይቷል። የአውሮፓ መንግስታት በበኩላቸው የአየር ክልላቸውን ለአሜሪካ መዝጋታቸው ዛሬም ተነግሯል። በሌላም ዜና የኢዝራኤሉ የደህንነት ተቋም ሞሳድ በኢራን የመንግስት ለውጥ ለማድረግ ያሰላው ምስጢራዊ ቀመርና ስሌ ሾልኮ መውጣቱ ተሰምቷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ ከአውሮፓውያኑ የካቲት 28 2026 ከረፋድ ጀምሮ የሳዶፍ ከብስ ከባህርና ከአየር የተለኮሰባት ኢራን ዛሬም የማትበስል የድንጋይ ንፍሮን ሆናለች ይሏታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እርሳቸው አጠራርን ቢቢ ጋር ቀን ከሌት ዶልተው በኢራን የገቡበት ጦርነት ዛሬ ላይ የቀነ ጎዶሎ ሚዳቋ ማዘለዩትን አድርጓቸዋል ይሏቸዋል። ኢራን የዘጋችውን የሆርሙዝን የውሃ መተላለፊያ ቀጭኖች መትከፍት ዘንድ በኃይል ቢያስፈራሯት አሉ የተባሉትን የመሰረተ ልማቶቿን ድልድዮቿንና የፔትሮ ኬሚካል ሀብቶቿን ቢያወድሙት አሁንም ሌላውን እናወድማለን ሲሉ ቢዝቱ ቢያስጠነቀቁ ኢራንቴ ቀድሞም ከመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔይ ጀምሮ ታላቆቹን ፖለቲከኞቿን ቢሉ የወታደራዊ መሪዎቿንና ኒውክሌር ጦር መሳሪያ ጠበብቶቿን እንደ እባብ እየታደኑ ተገድለውባታልና ከያዘችው አቋም ለመለሳለስ አንዲት ጋት የኋሊት እርምጃ ወይም መንሸራተትን አላሳየችም የሚባለው ኢራን ከአሜሪካው ፕሬዚደንት ዶናልድ ትራምፕ የቀረበላትን የ5 ቀን ኋላም ላይ የ10 ቀናት የድርድርና የማሰቢያ ቀነ ገደብ ከኔም ከእርሶም ኢራቅ ስትል ውድቅ አድርጋ በአቋሟ መጽናቷና ጦርነቱን መቀጠሏ ለሌላው የዓለም ክፍል ቀርቶ ለራሳቸው ለትራምፕ የሚያስደነቀም ብቻ አይደለም የሚያስጨንቀም ጭምር ሆኗል። ሁሉን ቢያወሩት ወድ ባዶ ይቀራልን፣ አሊያም እንግዳ ባይመጣ ሁሉ ሴት ዝና ባይመጣ ሁሉ ቤትን ሆኖ ጉዳዩ በሾላ ድፍን የቀረ አሊያም ተከድኖ ይብሰል ይሉትን ሆኗል። ኢራን እኛ በምንፈልገው መልኩ የማትስማማ ከሆነ ሲሉም ትራምፕ የዛሬን ማክሰኞን ዕለት የመጨረሻ ቀነ ገደብ መስጠታቸው አይዘነጋም። ያለበለዚያ ግን የኃይል መሰረተ ልማቶቿና ድልድዮቿ ልቅ ምንቅስ ተደርገው ይወድሙባታል ያሉት ማክሰኞ ዛሬ በኢራንም ነግቷል። ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ ግን ኢራን በተየ መልኩ የደረሰባት ሌላ ነገር የለም። ይሁንና የአሜሪካው ፕሬዚደንት ዶናልድ ትራምፕ በትናንትናው የምሽቱ የቤተ መንግስታቸው የተኩራራ ማብራሪያቸው የሀገራቸውን ጦር ኃይል ገድልና በምድሪቱም ላይ አቻም አምሳያም የሌለው መሆኑን ከዘረዘሩ በኋላ ተከታዮቹን የትምክህት ቃላት ሰነዘሩ በራሳቸው ቋንቋ። ኢራን ቢ ቴክን አውት ኢን ዋን ናይት አንድ ዳት ማይት ቢ ቱሞሮ ናይት። ወዲያም አሉ ፕሬዚደንቱ ከግራ ያጀቧቸውን የደህንነት መስሪያ ቤታቸውን ዋና ዳይሬክተር ከመነጋገሪያ ትሮኖሱ በስተቀኛቸውና የመከላከያ ሚኒስትራቸውን ፓታክሰትን ከበስተግራቸው እየተመለከቱና በንግግራቸው እያወደሱ አሜሪካን ዋይፕ አውት ኢራን እጅግም ስለተቀዳላ ፎቴሎትን ያስታውሷል። ምሽቱ በዋይት ሃውስ በጣም ደማቅ ነበር። የደህንነቱ መስሪያ ቤት ዋና ዳይሬክተርም የመከላከያ ሚኒስትሩን በየፊናቸው ትራምፕን አሞካሽቷቸዋል። ኢራን ከአሜሪካና ከኢዝራኤል የተከፈተባት ጦርነት ያበቃ ዘንድ ካስፈለገ ስትል 10 ነጥቦች ያሉትን እቅድ ማቅረቧ ተሰምቷል። ኢራን ያንን እቅዷን ያቀረበችውም ቢሆን በአደራዳሪነት በተሞካሸቿ በፓኪስታን በኩል ነው። ጉዳዩ የአንዱ ጉድለት አንዱ ባልቴ ሲሉትን ያስታውሱበታል። ትራምፕ በአንድ ፊት እስከ ዛሬዋ መክሰኞ አመሻሽ ብቻ ሲሉ ብዙ ተናግረዋል፣ ዝተዋል፣ አስጠንቅቀዋል። 2 ከፍተኛ የኢራን ባለስልጣናትን በጉዳዩ ዙሪያ በሰጡት ማብራሪያ ለአሜሪካ የማይቀመስ የተባለለት ነጥቦች አቅርበውላታል ነው የተባለው። ያውም ከነጥቦቹ መካከልም እነዚህ ተጠቅሰዋል። ኢራን ዳግም ጥቃት እንዳይፈጸምባት ፍጹም ዋስትና መስጠት፣ ኢዝራኤል በሊባኖስ ሂዝቦላ የከፈተችውን ጥቃት ጨርሶ ማቆምና የተጣሉባትን ማዕቀቦች አንድ ባንድ ተሰልተው መነሳት አለባቸው የሚል ነው። ያ የሚሆን ኢራን የጠየቀችውና ያቀረበቻቸው ቅድመ መስፈርቶች የሚሟሉላት ከሆነ የዘጋችውን የሆርሙዝን ወሽመጥ ከፍታለች። ግን ደግሞ የሆርሙዝ ወሽመጥ ሙሉ በሙሉ በኢራን በላይነትና ሉዓላዊነት ስር መሆኑ ታምኖበት ከመተላለፊያውም የዳጎሰ ቅረጥ እየተከፈላት ኢራን ከዚያም አልፎ በአሜሪካና ኢዝራኤል ለተፈጸመባት ጥቃትና ውድመት ካሳ ይከፈላት ዘንድ ቅድሚያ ጠይቃለች። እውን ካሳው በምን መልኩ ይሆን? የገንዘብ ካሳስ የሞራልን በድን ነፍስ ይዘራበት ይጠግነው ይሆን ሲሉ ነገሩን የመነዛዘሩትን ብዙዎች ናቸው። የዚያን የኢራንን ጥያቄና ሐሳብ የተረዱ የሚመስሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህን አሉ። it is a significant proposal, it is a significant step አክሉና ማሉ ትራምፕ it is not good enough
but it is a significant step የልቡን ሲነግሩት የኮረኮሩትን ያህል ያስቀዋል ይሏል ጨዋታ አዋቂዎቹ። አሁን ትራምፕ ከዚያ ገገራቸው የኢራን እቅድ መቀበላቸው ይሆን? የዛሬ ማክሰኞ ገና ብዙ መረጃዎች እንግዳ ክስተቶች ይሰሙበታልና መጠበቅ ነው። ትራምፕ የሆርሙዝ ወሽመጥ የማይከፈት ከሆነ የኢራን የኃይል መሰረተ ልማቶችና ድልድዮች ወዮላቸው ጨርሶ ይወድማሉ ማለታቸውና በርካቶቹ የፖለቲካው ዘርፍ ልሂቃንም የዚያን የፕሬዚደንቱን ዛቻና ዝግጅት የጦር ወንጀል መሆኑንና በዓለም አቀፉ ሕግም የተወገዘና የማይቻል መሆኑን አውቀው ይግቡበት ነው ያሏቸው። ትራምፕ ትናንትናው ምሽቱ የቤተ መንግስታቸው ማብራሪያቸው ኢራንን የቁጣና ማታቸውን መቅሰፍት ሊያወርዱባት መዘጋጀታቸውን ባስረዱበትና ባስጠነቀቁበት ንግግራቸው ኢራን እርሳቸው እንዳሉት ጥቃት የሚፈጽሙባት ከሆነ ዳግም ወደ ነበረችበት ለመመለስ የ100 ዓመታት ይወስድባታል ያሉት የኢራን መገናኛ ብዙሃን ባሰራጩት ዘገባቸው ደግሞ ኢራን ያቀረበችው እቅድ በቀጥታ የተባለውን በትራምፕ የቀረበውን የተኩስ አቁም እቅድ ውድቅ ያደረገ መሆኑን መንዝረውታል። የኢራን ባለስልጣናት የሆርሙዝን የውሃ መተላለፊያ ክርችምችም አድርገው ከዘጉና የአሜሪካውን F-15 የጦር ጀት መጥተው ካጋዩ በኋላ በኩራትና በሐሴት የሞላ ወኔያቸውን አሳይተዋል ይሏቸዋል። እስራኤል በበኩሏ በደህንነት መስሪያ ቤቷ ሞሳድ በኩል ያረቀቀችውና ያሰላችው በኢራን መንግስት ለውጥ ቀመሯ ፈትልኮና ሾልኮ መውጣቱ ተነግሮባታል። ወዲያም ኢራን የአሜሪካን ጥንካሬ ከከፋ ፈተናና ጥያቄ ላይ ጥለዋለች የሚል መረጃ ወጥቷል። how Iran turns United States of America strengths into vulnerability የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ሚያዝያ አንድ ለሀገራቸው ህዝብ ባደረጉት ንግግር አሜሪካ በኢራን ላይ የከፈተችውን ጦርነት ስኬታማ መሆኑን ገልጠው በኢራን የገቡበትን ጦርነትን በፍጥነት እንደሚያጠናቅቁ መናገራቸው አይዘነጋም። ይሁንና ግን ትራምፕ ዛሬ የሚሰሙትና ክፉኛ የሚያተክናቸውን መረጃ መመከት ይበቃል። ያውም ዩሮፕ closes airspace to United States of America on its war on Iran ከዚህ በላይ ተቃውሞስ ምን ይኖር ይሆን? በዚህ ረገድ ደግሞ ኦስትሪያ በቅርቡ አሜሪካ በኢራን በያዘችው ጦርነት የአየር ክልሏ እንዳትጠቀም የዘጋች ሀገር ሆናለች። በዚያ መልኩ ቀድሞውንም ለትራምፕ የአየር ክልላቸውን የዘጉት ሀገራት ስፔን፣ ጣሊያን፣ ስዊዘርላንድና ፈረንሳይ ከትራምፕ ብርቱ ትችት ወርዶባቸው ኋላም ላይ ትራምፕ ሀገራቱን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉን በኔቶ ስም ጠቅልለው ፔፐር ታይገር ብለውታል። ግርማ ሞገስ የሌለው በሌላም መገለጫው ከእጅ አይሻል ዶማን አሊያም የአህያ ባል ከጅባ ያስጥልን መሆኑ ነው። ትራምፕ አሉ ኦፕን ዘ ስትሬት ኦፍ ሆርሙዝ ዩ crazy bastards or you will be living in hell ፕሬዚደንቱ በንግግራቸው ለዛ ነውሩንና ጸያፊውን ለይተው መርጠው መናገር ያወቁበት አይመስሉም ይሏቸዋል። በእኛ አማርኛ ለመናገር ቀርቶ ለማሰብ ጸያፊውን ንግግሮቻቸው በዚህ ሐረግ ውስጥ አሉ። ትራምፕ የዛሬውን ማክሰኞ ኢራን የሆርሙዝን የመርከቦች መተላለፊያ ወሽመጥ የማትከፍት ከሆነ ሲው ፓወር ፕላንት ዴይ አንድ ብሪጅ ዴይ ኦል wrapped in one ብለዋል። ታቾቹና የነገር ሰንጣቂዎቹ ወዳም ታዛቢዎቹና አዋቂዎቹ በበኩላቸው it is far from the first time that Trump has threatened war crimes against Iran's civilian infrastructure and he has already done more than a few ብለዋቸዋል። ትራምፕ ኢራንን ወደ ድንጋይ ዘመን መልሳታለሁ ያሉበት ጊዜው እንዲህ ርቆ የሚዘነጋም አይደለም። ትራምፕ ዞር ብለው ግን ከኢራን ጋር ጥልቅ የሆነ የድርድር ሂደት መኖሩን ለአግዚዮስ ነግረውታል ነው የተባለው። አልሸሹም ዞር አሉ ይሉትን ያስታውሷል። ትራምፕ ያን በተናገሩበት አንደበታቸው ደግሞ መልስ አድርገው I don't know what happens next with ኢራን ማለታቸው በአንድ ራስ ሁለት ምላስ ይሉትን አሳይቶባቸዋል። ትራምፕ ኢራን በአንድ ሌሊት ልጠፋ ትችላለች፣ ያ ቀን ደግሞ ምናልባትም ነገ ሊሆን ይችላል ምን ያሉት የዛሬን ማክሰኞ መሆኑ ነው። ኢራን ለሚሰነዘርብኝ ጥቃት ተመሳሳይና የአጸፋ ጥቃቶችን በባህረ ሰላጤው ሀገራት በእነዚያ ከአሜሪካ ጋር በተባበሩና የአሜሪካን የጦር ማዘዣ ሰፈሮች ለሰጡና ላስጠለሉ ዳፋዊ ተርፋቸዋል ስትል በአጭር ነው የገለጠችው። ይህ በእንዲህ እንዳለ ኢራን አርምድ ዊዝ ሩሲያ ኢንቴሊጀንስ ታርጌት ሊስት ኢንሳይድ ኢዝራኤል ሬይዝስ ሪጂናል ኮንሰርንስ የሚል መረጃ ቮይስ ኦፍ ኤምሬት ዛሬ ረፋድ ላይ አውጥቷል። የወጣው መረጃ ታዲያ በሩሲያና በኢራን መካከል ካለው ጠንካራ ወታደራዊ ትብብር የመነጨና የኢዝራኤልን ውስጠኛ ክፍል ለመምታት የሚያስችል የሩሲያ የደህንነትና የሰለላ ጥበብ ኢራን መታጠቋና ያሳየው። ይሄ መረጃ ደግሞ ለዛሬ ጠዋት የዚያ ቀጠና ፖለቲከኞች ቁርሳቸውን ትን እያላቸውን እንዲያንቃቸው አድርጓቸዋል ሲሉ የተሳለቁባቸው ብዙዎች ናቸው። በዚያ ላይ ሳሉ ደግሞ የመካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራት ሌላም ዜና ሰምተዋል። suspected chemical shipments from China to Iran raise concerns over potential missile expansion ነገሩ ሎ ባደረ ቁጥር እንደ ጠጅ ይበስላል ይሏል አበው። አሊያም ልማድ ያሉት በሽታ ካልገደለ አያርፍም። አሁን ከሩሲያና ከቻይና የዚያ መሰል ዜናዎች ሾልከው መሰማታቸው በመካከለኛው ምስራቅ ቀጠና የፈነዳው የጦርነት እሳት ለሌሎች የጎንኛ አባጮች ሞጣቸውን ማመላካች ሆኗል ነው የሚባለው። አጥብቆ ጠያቂ እናቱን ሞት ይረዳል። ኢራን ኃይሉ አልደከመ፣ የጦር መሳሪያዎቿም ቢሆኑ ገና አልተነኩም ሲባል የእስራኤል ኃይሎች ያወጡት መረጃ የሚመነጨው ከቻይናና ከሩሲያ ከሆነ መጨረሻውስ ምን ሊሆን ይችላል? ጥያቄ ብቻ እንጂ ምላሹ በቅርብ የሚጠበቅ አይደለም። ትራምፕ የዛሬን ማክሰኞስ ቀነ ገደብ
ሰርዘው ሌላና ተጨማሪ ቀነ ገደብ ለኢራን ያስቀምጡላት ይሆን? የፋይ በትር 9 ይሉትን ያስታውሷል። ተቾቹ በበኩላቸው ትራምፕ እንደዛቱትና ከዚያም አልፈው ኢራንን አጣጥበውና ጠራርገው ለማጥፋት የተናገሩት ትርፍ ቃላትስ ቢሆን ምን ያተርፍላቸው ምን ያስብላቸው? እሳቸው እንዳሉት ሁሉ በእጃቸው ነውና ቀጣውን ጊዜ መጠበቅ ካልሆነ ሌላ የለም። ትንታኔ ዘገባውን ስናዘጋጅ በዋቢነት ቢዝነስ ስታንዳርድን፣ ኒውዮርክ ታይምስን፣ ጃካርታ ፖስትን፣ ቲአርቲ ወርልድን፣ ዘ ፓቭሎቪች ቱዴይን፣ ኤቢሲ ኒውስን፣ ዋሽንግተን ታይምስን፣ ካፕቴን፣ አውትሉክ ኢንዲያን፣ ፖለቲኮና ጄሩዛሌም ፖስትን ተጠቅመናል።